እናቴ ብቸኛ ልጅ አሳዳጊ ነበረችና ወር የሚከፈላት ገንዘብ የነበረው 40 ብር ነበር። ሜራርሜዴን ብዙዎቻችሁ ታውቋታላችሁ። የኢትዮጵያ ፋሽኒስት ዘፋኝ የነበረችው እና እናቴ አብረው ይኖሩ ነበረ። ሜራርሜዴ አንድ ዘፈን ለእናቴ ሰርታላት ነበር። አልጋ ስንዝር የምታራርቀው እንደ ባህር ወጀብ ሽንጧ የደመቀው ስተኛ ናዷ የምታስጨንቀው ስትስም ከመሬት የምትደባልቀው እያለች የዘፈነችላት ሜራርሜዴ እንግዲህ ለዚህ ለእናቴ ለአልጋነሽ ይመር ነው እንግዲህ እናቴ ራራላታለሁ። ታሳዝነኛለች። ሽሮ ወጥ ሰርቼ እንጀራ ጋግሬ እያደኩ ስመጣ ወፍጮ ቤት ሄጄ አስፈጭቼ ተሸክሜ ሊጥ ማብኩቼ ቅዳሜና እሑድ ደግሞ ሰፈር ተሰብስበን ሄድና ጫካ ሄደን እንጨት እንለቅማለን። እንጨት ለቅሜ ያመጣለሁ። ለማገዶ የሚሆን እንጀራ መንጋገረው በቅጠል ነበር መንጋገረው። 17 ዓመት ሲሆነኝ እኔ በእምነት ምክንያት ከቤተሰብ ወጣሁኝ። ሰዎች ስራ ፈልጉልኝ ብዬ ከአንድ ጓደኛዬ ጋር ዶሮ እርባታ ጀመርን። አልተሳካልንም። አለቁ ዶሮቹ በሙሉ። ኬክ ቤት ተቀጥሬ የገባሁኝ ሰዎች ፈልገውልኝ ረዳት ሆኜ ማለት ነው። የጽዳት ስራ ነው የምሰራው። በወር 130 ብር ይከፈልኛል። በኋላ ኬክ የሚጋግረውን ሰው እስኪ አግዘኝ እባክህ ልማር እና ቺንኬክ ልልመዳት ምናምን ስለው ሊያስለምደኝ ብዙም ፈቃደኛ ስላልነበረ ከፍዬ ልማር ለምን ብር መሸፈን አለመቻሌ አዘለኝ። በቃ ለምን ሌላ ስራ አልቀይርም ብዬ አሰብኩና ሽንት ቤት አጸዳለሁኝ፣ ዕቃ አጥባለሁኝ፣ ግቢ አጸዳለሁኝ፣ ላላካለሁ ያደርጌ እና 260 ብር እንከፍልሃለን አለኝ። ሰላም ጤና ይስጥልኝ ክቡራት ወንድሞቼ እናቶቼ፣ በዓለም ዙሪያ ያላችሁ በሙሉ ባላችሁበት ሰላምታዬ ይድረሳችሁ። ሼፍ አንተነህ ድፋባቸው ነኝ። እንግዲህ በባለፈው ቪዲዮ ላይ ብዙ ሰዎች አስተያየት ሰጣችሁኛል። የሚገነባ በጣም የሚያነሳሳ ለወደፊት ብዙ ነገር እንድሰራ የሚገፋፋ አስተያየታችሁን ጊዜ ሰጣችሁ ስለጻፋችሁልኝ እጅግ አድርጌ ከልቤ አመሰግናለሁ። እግዚአብሔር ያክብርልኝ። እንግዲህ በዛሬ ቪዲዮ ላይ ለእናንተ ላቀርብላችሁ ያሰብኩት ምንድነው፣ እንግዲህ ብዙዎቻችሁ እንደምትጠይቁኝ እኔም መናገር የምፈልገው አንድ ነገር አለ። ምንድነው እሱም እንዴት ሼፍ ልትሆን ቻልክ? ሼፍ ልትሆን ቻልከው ሆቢ ነበር ወይስ ከምን ተነስተ ነው? እንዴት ወደዚህ ሀሳብ ወደዚህ ሙያ ልትገባ ቻልክ? የሚል ጥያቄዎች ብዙ ጊዜ ይነሱልኛል እና ይህንን እንደው ለሌሎችም ያስተምራል ብዬ ስለማስብ ይሄን ነገር ደም ተንተና አድርጌ ወደ እናንተ ይዤላችሁ እመጣለሁ። ወደዚህ ሙያ እንግዲህ የገባውበት መነሻው የቤተሰብ ሁኔታ ነው። የቤተሰብ ሁኔታ ማለት እንግዲህ አንዳንድ ሰዎች ከቤተሰባቸው የሚወርሱት ልምዶች አሉ፣ ሙያዎች ይማራሉ። ከሚያደንቋቸው ከቴሌቪዥን፣ ከተለያየ ከፊልም ከሚያዩዋቸው ነገሮች ላይ የሆነ ነገር ተነሳስተው የሆነ ነገር ይሆናሉ። እኔ ግን ወደዚህ ሙያ እንድመጣ ያደረገኝ እንድነሳሳም የሚያደርገኝ ነገሮች አልነበሩም። ምክንያቱም የኑሮ ሁኔታችን ለዛ የሚጋብዝ ሁኔታ አልነበረንም። ምክንያቱም እኔና ቤተሰቤ በጣም ዝቅተኛ ቤተሰብ የነበረንና ዝቅተኛ ቤተሰብ መሆኑ ሳይሆን ያው የተመጣጠነ ምግብ ወይም የተለያየ ምግብ ሆቢ የሚሆን ሁኔታ አልነበረንም። ምክንያቱም እናቴ ብቸኛ ልጅ አሳዳጊ ነበረችና በዛም ምክንያት የምትሰራው የጽዳት ስራ ነው። እንግዲህ ምንድነው እናቴ ተሰራ የነበረው የት ነው? በደርግ ጊዜ የተመሰረተ ምግብ ማደራጃ የሚባል መስሪያ ቤት አለ። ይሄ ምግብ ማደራጃ የሚባለው ድርጅት በመገናኛ አዲስ አበባ መገናኛ የ24 ቀበሌ አካባቢ ላይ ለጦር ኃይሎች፣ ለሆስፒታሎች፣ ለዩኒቨርሲቲዎች እንጀራ፣ ዳቦ፣ ሽሮ፣ በርበሬ የመሳሰሉትን ለጦሩ ደግሞ ኮቾሮ በማዘጋጀት ይታወቃል። እና እዚህ መስሪያ ቤት ውስጥ ደግሞ እናቴ ደግሞ ትሰራ የነበረው ረጅም ጊዜ በጽዳት ሰራተኛ ሆና ነበር ትሰራ የነበረው። ከዛ በኋላ ደግሞ እንጀራ ጋጋሪ ሆና ቀኑን ሙሉ እንጀራ ሲጋግሩ ወይም ሌሊቱን ሙሉ ሲጋግሩ ያድራሉ ማለት ነው። እና እንደዛ አድርጋ በወር የሚከፈላት ገንዘብ የነበረው 40 ብር ነበር፣ በኢትዮጵያ 40 ብር። በዛ 40 ብር ምንም ታደርገን አትችልም። በእርግጥ የምንኖረው የቀበሌ ቤት ነው፣ ግን የምንኖረው ጫካ መገናኛ የካ ሚካኤል ጀርባ የነበረ ጫካ እዛ ውስጥ ነው። በጊዜው ብዙ ቤቶች አልነበሩም፣ ጫካ ነው፣ ጅቦች አሉ። ከዛ ጫካ ውስጥ ሌሊት 11 ሰዓት ተነስታ ነበረ ወደ 24 ቀበሌ መገናኛ በእግሯ የምትሄደው። ሸኝ የላትም፣ ብቻዋን ነው የምትሄደው። እና ስትመለስ ደግሞ ማታ 11 ሰዓት ትመለሳለች። እንዲህ እያለች እየገፋች ነበረ ያደረገችው። እንግዲህ ከኔ ከመወለዴ በፊት ከአባቴ ጋር ሲተዋወቁ አባቴ ደግሞ ወታደር ነበረ እና በካራማራ ጦርነት ጊዜ እንግዲህ አይኑን ተጎድቶ በጉዳት ምክንያት ሲቪል ሰው ሆኖ ነበርና በዛ ምክንያት የታንከኛ ሹፌር ስለነበረ እሱ ወደ ምግብ ማደራጃ ውስጥ ፎርክሊፍት ይነዳ ነበረ። ያችን ፎርክሊፍት ሲነዳ እናቴ እንግዲህ ደግሞ በጣም ቆንጅዬ
ቆንጆዬ ናት እናቴ። በጣም ቆንጆ ጸጉሯ ረጅም በጣም ውብ የሆነች እንደው ስለ እናቴ ወደፊት መጽሐፌ ላይ በርግጥ ጽፌዋለሁ። በጣም የተዘፈነላት ሴት ናት እንግዲህ እናቴ እና ያቺ የተዘፈነላት ሴት ቆንጆ የተባለች ሴት በነገራችን ላይ የተዘፈነላት ስል ያው ሜሪ አርምዴን ብዙዎቻችሁ ታውቋታላችሁ። ሜሪ አርምዴ የምትባለዋ የኢትዮጵያ ፋሽኒስት ዘፋኝ የነበረችው እና እናቴ አብረው ይኖሩ ነበረ፣ አንድ ላይ ይኖሩ ነበር እና በዛን ጊዜ እንግዲህ ሜሪ አርምዴ አንድ ዘፈን ለእናቴ ሰርታላት ነበር፣ ዘፍናለች። አድንቃት እንግዲህ ብዙ ጊዜ ቲክቶክ ላይ መሰማለሁ እንዴት ሴት ልጅ አድንቃት እንዴት ትዘፍናለች የሚል ነገር አለ። ወደፊት መጣበታለሁ፣ ግን ከዚህ ቴማ ጋር እንዳይሄድ ነው። የእናቴ ስም እንግዲህ አልጋነሽ ነው እና አልጋ ስንዝር የምታራርቀው እንደ ባህር ጀብ ሽንጧ የደመቀው ስተኛ ክናዷ የምታስጨንቀው ስትስም ከመሬት የምትደባልቀው እጥር ምጥን ያለች የልጅ እመቤት የወሎ ሳዱላ መኳንንት ያጫት ዳኛው ገሰገሰ ሊያፈጻጽማት አትሰማም አትለማም እኔ እዚህ ስሙት ሆነ እያለች የዘፈነችላት ሜሪ አርምዴ እንግዲህ ለዚህ ለእናቴ ለአልጋነሽ ይመር ነው እንግዲህ መጀመሪያ በኢትዮጵያ ውስጥ የተዘፈነላት ሴት ናት። እንግዲህ አልጋው ስንዝር የምታራርቅ እንደ ባህር አረብ ቅስማ የደመቀ እንደ ቀትር በዓል ሽንጧ የረቀቀ እንደ ኢየሩሳሌም አንጀቷ የራቀው ነገር ግን ሁኔቷ ጥሩ ትዳር አልገጠማትም። ትዳሯ ተበተነ። እንደገና ተመልሳ ሰው ቤት ተቀጥራ ገባች። ሰው ቤትም እንደገና ልጅ ወለደች። እያለ ህይወቷ ተበለሻሽቷል። እንግዲህ ከዛ በኋላ በትምህርት የጠነከረች ሰው ስላልነበረች ህይወቷ የተማረረ ስለነበረች እንግዲህ የማትፈልገው ዝቅተኛ ኑሮ ውስጥ እንድትገባ ተጎሳቁላ መልኳ ጠፍቶ ተጎሳቁላለች እና በጽዳት እንድትዳደር ግዴታዋ ሆኗል። እንግዲህ ንጽህናዋን ጠብቃ ግን የጽዳት ስራ እየሰራች ልጆቿን ታሳድጋለች። ከዛ እንግዲህ እሷ ሌሊት እንግዲህ ወደዚህ ሙያ እንዴት ገባህ የሚለውን ነገር ነው እመጣበትና እናቴ እኔና ወንድሜ የ6 ዓመት የልዩነት አለን። የ6 ዓመት ልጅ የሆነው ታላቅ ወንድሜ እኔ የ6 ወር ልጅ ሆኜ ነው እሷ ወደ ስራ ተመልሳ የገባችው። 6 ወር ልጅ ሆኜ እሱ ይጠብቀኛል። ከዛ በኋላ እንግዲህ ሜዳም እያደርኩኝ ዝናብም እየመታኝም እንዲም እያልኩ አደግኩኝ። ካደግኩ በኋላ ግን እናቴን ማገዝ ለእናቴ ራራላታለሁ፣ ታሳዝነኛለች እና ከስራ ስትመጣ ሽሮ ወጥ ሰርቼ እንጀራ ጋግሬ እያደግኩ ስመጣ ወፍጮ ቤት ሄጄ አስፈጭቼ ተሸክሜ ሊጥ ማብኩቼ ቅዳሜና እሑድ ደግሞ ሰፈር ተሰብስበን ሄድና ጫካ ሄደን እንጨት እንለቅማለን። እንጨት ለቅሜ ያመጣለሁ። ለማገዶ የሚሆን እንጀራ መንጋገረው በቅጠል ነበር መንጋገረው። ብቻ የሚያስፈልጋትን ነገር ከስር ደጀኖኛ ታግዛት ነበር እናቴ። እና ስትመጣ ብዙ ስራ አይጠብቃትም፣ ምክንያቱም ሽሮን ይሰራላታለሁ። ከዛ በኋላ ደግሞ እሷ ደግሞ ቡና ደግሞ ስትመጣ አፈላለሁ፣ አቀራርባለሁ፣ ቡና አፈላለሁ። ከዛ ትምህርት ቤት ደግሞ ያን ጊዜ ሁለተኛ ፈረቃ ነበር። ደግሞ ትምህርት ቤት ሲሄድ ከስራ ተነስቼ ነው የምሄደው። በግ መጠበቅ ነበረ። ሰፈራችን በግ ተራ ስላለ በግ እየጠበቅኩም ግማሹን ለእናቴ ግማሹን ደግሞ ለጮርናቄ ይዤ እሄዳለሁ ማለት ነው። 4 ብር ቀኑ ሙሉ ጠብቄ 4 ብር ይከፈለኛል በግ። 2 ብሩን ለእናቴ እሰጣታለሁ፣ 2 ብሩን ደግሞ ለራሴ እጠቀምበታለሁ ማለት ነው። እንደዛ አድርጌ ነው ካደኩ በኋላ 17 ዓመት ሲደርሰኝ። ከዛ በፊት ግን እናቴ ለምሳሌ ቀብር እድር አላት። እድር ላይ ቀብር መሄድ አትችልም፣ ሰዓት የላትም። ምክንያቱም ቅዳሜም እሷ ምንም እረፍት የላትም። ስለዚህ ሄጄ እድር ቦታ ላይ ስም ሲጠራ አቤት ብዬ ስም እጠራለሁኝ። እድር ማምሸት ካለ ማመሻለሁ። ብቻ በጣም ነው ያገዝኳት እናቴን። ከዛ ውሃ ቦን ውሃ የሚባል አለ፣ ሄደን እንቀዳለን። አንዳንድ ጊዜ ደግሞ እንደ የሰዎች ቤት ደግሞ ሄደን ውሃ እንቀዳለን። መብራቱን ከሰው ነው የምንወስደው። በኋላ ግን እናቴ ጎበዝ ናት፣ ቆብ እየጣለች ምናምን መብራት አስገባች። እንደገና እያስተካከለች ደግሞ እንደገና ውሃ ማስገባች። ጎበዙና ራሷን የቀየረች ብቻ ጎበዝ ናት። ተፍጨረጨራለች፣ ግን በህይወቷ ደስተኛ አይደለች። ምንም ደስተኛ አይደለችም። ከእውነት ጋር ተጣልተዋል። ከእውነት ጋር የምትኖረው ኑሮና እሷ ውስጥ ያለው የጸጋ አልተመጣጠንም። እንግዲህ ህይወቷ ባክኖ ነው መጨረሻ ላይ ያለፈው። መጽሐፌ ላይ ጽፌዋለሁ። እንግዲህ ምንድነው መነሻ የሆነኝ ወደዚህ ሼፍነት የሆነው ምንድነው? ወጣሁኝ። በእምነት ምክንያት ከቤተሰብ ወጣሁኝ። ብቻዬን ብዙ አሳለፍኩኝ። ከዛ በኋላ ግን ማትሪክ ወስጄ ማትሪክ ውጤት ስጠብቅ ውጤቴ ለዩኒቨርሲቲ የሚያበቃ አልነበረም እና የግል ኮሌጅ ገብቼ ደግሞ መማር አልችልም። የግል ኮሌጅ ገብቼ መማር ስለማልችል ምን አደረግኩኝ? ሰዎች ስራ ፈልጉልኝ ብዬ ከአንድ ጓደኛዬ ጋር ዶሮ እርባታ ጀመርን። አልተሳካልንም፣ አለቁ ዶሮቹ በሙሉ። በቃ ዶሮቹ ማለሳካ ሲሉ ኬክ ቤት ተቀጥሬ የገባሁኝ። ሰዎች ፈልገውልኝ ረዳት ሆኜ ማለት ነው። ረዳት ማለት ኬክ ጋጋሪ ማለት አይደለም የገባሁት፣ ጽዳተኛ ነኝ የገባሁት።
የጽዳት ስራ ነው የምሰራው። ፓትራ አጥባለሁ፣ ቤት እጠርጋለሁ፣ ዱቄት ነፋለሁ፣ እንቁላል መስበር፣ ዱቄት መሸከም እንዲህ አይነት ስራዎችን እየሰራው በወር 130 ብር ይከፈልኛል። እና ሰፈሬ የካ ሚካኤል ነው። እንግዲህ የምኖረው ደግሞ የምሰራው ደግሞ የት ነው? ለገሃር ነው። ለገሃር ሌሊት 11 ሰዓት ሄዳለሁ። እዛ 12 ሰዓት መድረስ አለብኝ። 1 ሰዓት በእግሬ እጓዛለሁኝ። ዝናብም ካለ ምንም ካለ በጣም እንግዲህ ተቋቁሜ እንትን ብያለሁ። በኋላ ኬክ የሚጋግረውን ሰው እስኪ አግዘኝ እባክህ ልማር እና ቺን ኬክ ልልመዳት ምናምን ስለው ሊያስለምደኝ ብዙም ፈቃደኛ ስላልነበረ ከፍዬ ልማር ለምን አልማርም አልኩ እና የተለያየ ቦታ የምግብ የሚያስተምሩ ኮሌጆች ጋር ሄጄ መጠየቅ ጀመርኩኝ። ከዛ እነሱ 180 ብር ይሉኛል፣ 200 ብር ይሉኛል። ከዛ በኋላ አንደኛው ጋር 180 የሚለው ጋር ወስኜ ገባሁኝ። ከአንድ ጓደኛዬ 50 ብር ተበድሬ የገባሁት አልነበረኝም። እባክህ መልሳለሁ ምናምን ብዬ ነገ በየወሩ እንዴት እንደሚከፈልም አላውቅም። ደፍሬ ግን ተመዘገብኩኝ። ከዛ ወንድሜ 50 ብር የተወሰነ ጊዜ ረዳኝ። ከዛ እሱ ቆመ። ከዛ ግን አንድ በጣም ማከብረው ሰው በየወሩ የመጣ ዛች ኬክ ቤት ውስጥ 50 ብር ይሰጠኛል። እሱ የሚሰጠኝን 50 ብር እና እኔ የሚከፈለኝን ደሞዝ አድርጌ ትምህርት ቤት እከፍላለሁኝ። ከዛ እንደምንም 6 ወር እስከሚቀረኝ ድረስ ዛልኩኝ። ትምህርት ቤቱ ደግሞ 6 ወር ጨመረብን ደግሞ 40 ብር ከ6 ወር በኋላ ሲጨምርብን እኔ ደግሞ ያንን መጨመር አልችልም፣ ከየትም ላመጣ አልችልም። በቃ አሳዘነኝ። በቃ ልፋቴ እንደዛ በእግሬ እየሄድኩኝ የለፋሁት ነገር ያንን ብር መሸፈን አለመቻሌ አሳዘነኝ። በቃ አይ ለምን ሌላ ስራ አልቀይርም ብዬ አሰብኩና አጋጣሚ የማውቃቸው ሰዎች በመንፈሳዊ ህይወት የማውቃቸው ሰዎች ነበሩና እንዲገጥሞኝ እንደዚህ ሆኜ ምናምን ስለው አንድ ሰው ለምን እኛ ጋር ትሰራም አለኝ። እኛ ጋር ትሰራም ሲለኝ እነሱ መስሪያ ቤት ነበር የመሰለኝና ደስ ይለኛል እሰራለሁ አልኩት። ከዛ ሰኞ ቤት ነው አለኝ። ሰኞ ቤት ሲሄድ ባለቤቱን ጠራት፣ ስራውን አሳየዋላት። ስራው ምን ነበረ? ያው የቤት ሰራተኛ የነሱ ቤት ሰራተኛ እንደሆን ማለት ነው። ከዛ እሷ ሽንት ቤቱን አሳየችኝ። ይሄን የምትሰራው ይሄን የምታደርገው ይሄን ታጸዳለህ፣ ግቢ ታጸዳለህ፣ ሶፋ ታጸዳለህ፣ ወጥ ትሰራለህ እንዲህ አለችኝ እና 260 ብር እንከፍልሃለን አሉኝ በወር። እሺ አልኩኝ። እኔ እንደምን ትምህርት ቤት መጨረስ ነው የምፈልገው። ስራውን መስራት ጀመርኩኝ። ሽንት ቤት አጸዳለሁኝ፣ ዕቃ አጥባለሁኝ፣ ግቢ አጸዳለሁኝ፣ ላላካለሁ እንዲያደርጌ ብቻ ኮሌጅን ከፍላለሁ። 20 ብር አንድ ለባስም ለምንም አድርጌ የተጨጋገርኩኝ፣ ግማሹን በእግሬ የሚሄድኩኝ ትምህርት ያለቀ። እንግዲህ 6 ወር ባለፈው የሰራሁላችሁ አፓረንት የገባሁበት እስከሰራሁላችሁ ቪዲዮ ድረስ ነው። እንግዲህ ይሄ ያለው ነገር እንግዲህ መነሻ የሆነኝ እንትን ያልኩት ይሄ የተቀናጣ ቤተሰብ ኖሮኝ ምግብ ያለበት ቤት ውስጥ አድጌ ምናምን ሳይሆን ችግሮች ገፍተው ነው ያደረጉት። ግን ወደድኩት። ከዛ በኋላ ግን በጣም ወድጄው አክብሬው ተጠንቅቄ እስከ መጨረሻው ድረስ ወደ ግራም ወደ ቀኝም ሳልል ፊት ለፊቴን በማየት ብቻ እነዚህ ሁሉ ዓመታት እንግዲህ ወደ ምግብ በዚህ ሙያ ከገባሁ እንግዲህ 20 ስንት ዓመቴ ነው? ከ20 ዓመት በላይ ነው። ረጅም ዓመት ነው እንግዲህ የሰራሁት። ኢትዮጵያ ውስጥ የተለያየ ሆቴሎች ላይ ኢንተርናሽናል ሼፎች ላይ ዋና ሼፍ ሆኜ የሰራው። ከዛ እንደገና ደግሞ ጀርመንም ያን ውጣ ውረዶች አሳልፌ እንደገና ጀርመን ዲፕሎማ ይዤ ተምሬ እንደገና እዚህ ደግሞ ትልልቅ ቦታዎች ላይ ዋና ሼፍ ሆኜ እየሰራሁ እገኛለሁ እንግዲህ እና ወደኋላ ወደ ግራ ቀኝ አላልኩም፣ እጅ አልሰጠሁም። እንግዲህ ደስ ብሎኝ የምሰራው ሙያ ነው። እንግዲህ ዓለም አቀፍ ሼፍ አንተነህ የሚባለው የመጣሁበት መንገድ ይህን ይመስላል። ብዙዎቻችሁ በዚህ ቪዲዮ እንደምትማሩበት ተስፋ አድርጋለሁኝ፣ ወይም ደግሞ መነሻዬንም ያወቃችሁ ይመስለኛል። ይሄ ቪዲዮ እንግዲህ ለብዙዎች እንዲደርስ እንድታደርጉልኝ ላይክ፣ ሰብስክራይብ እንድታደርጉ እንድታዳረሱት፣ ብዙዎች እንዲያዩት እንድታደርጉ ከልቤ ጠይቃችኋለሁ። ለምታደርጉልኝ ትብብር፣ ለምትሰጡኝ አስተያየት፣ ኮሜንት በሙሉ ከልቤ አመሰግናለሁ። እንግዲህ እናንተ ያላችሁን የተለያየ ፕሮፌሽን ያላችሁ ሰዎች ይህንን ቪዲዮ እንደምታዩ ተስፋ አድርጋለሁ። ወደዛ ሙያ እንዴት እንደገባችሁ ብትጽፉ ደስ ይለኛል። በቀጣይ ደግሞ ምን እንደሰራላችሁ ምን ማወቅ እንደምትፈልጉ ብትጽፉልኝ በጣም ደስ የሚለኝ። ከልቤ አመሰግናለሁ። በቀጣይ እስከምንገናኝ ቸር ያገናኘን። ቻው።